ህገወጥ እኮ አይደለም ሐላልሆም ከዛ ያናግራታል ከዛ እነሱ ባሉበት ግሩፕ ላይ እንዲያወሩ ይደረጋል ለሷ የሱ ቁጥር ለሱ የሷ ቁጥር አበደን አይሰጥም እነሱ ባሉበት ያወራሉ ከዛ በዛ ነገር ከተስማሙ አዲስ አበባ ላይ ከሆኑ ሁለቱም ኦፊስ መጣው መሐላቸው ሰው ተቀምጦ ያናግራቸዋል ከተስማሙ ያመጣሉ ወላጆቻቸው እዛ ቦታ ላይ ኒካህ የሚታሰርበት መንገድ ይደረግና ኒካህ ይታሰራል የተጋቡ አንድ ሰው አይደለም እኮ በጣም ብዙ ሰዎች በሐላል ተጋብተው ወልደው እየኖሩ ያሉ አሉ ከአገር ውጪ ከሆነ እንደዛው ቤተሰቦቹን ይልክና ሲጀመር በእስልምና ሁለት ሰዎች ብቻቸውን መጋባት ይችላሉ እንዴ ሸሪዓን የምናቅ ሰዎች አይደለም እንዴ እኔ ስለ ቁርአን እያስተላለፍኩ አይደለም እንዴ አሁን አንድ ሰው ቅድም የገባችው የተናገረችው ልጅ የሱ አይነት ባህሪ ነው የምፈልገው እንደው እንደሱ አይነት ባገባ ካለ ያን ሜንሽን ያረጋትን ልጅ ስልኳን ይዘና እሱን ስልኩን ይዘን እሱም ጋር ይደወላል እሷም ጋር ይደወላል ከዛ ግሩፕ ላይ ሰው በተቀመጠበት እንዲያወሩ ይደረጋል ግሩፕ ላይ የሷን ቁጥር ማየት አይችልም የሱን ቁጥር ማየት አትችልም እሷ ከዛ በጠረጴዛ ላይ ቁጭ ብለው ተነጋግረው ኒካህ ይታሰራል why you do this እንዲ حرام እንዲ ኖርማል ተደርጎ እየተሰራበት ያለበትን ቪዲዮ እየቆረጣችሁ እንትን እያረጋችሁ አላህ ያውቀዋል ስራችሁን والله አላሁ ረቡል ዒዛ የሚያውቀው ስራ ላይ እኔ ማን ምን አረገ ብዬ ቦታም አልሰጥም ለእንደዛ አይነት ነገር እናንተ ስሩ እኛ ምን ሰራለን